ኢትዮጵያ በፍጥነት እያደገ የሚገኝ ኢኮኖሚና የንግድ እንቅስቃሴ ያለባት ሀገር እንደመሆኗ በየጊዜው በሺዎች የሚቆጠሩ የጭነት ተሽከርካሪዎች የተለያዩ ቁሳቁሶችን ይዘው ከከተማ ወደ ከተማ አለፍ ብለውም ድንበር ተሻግረው ይጓጓዛሉ። ነገር ግን ከጭነት ተሽከርካሪዎች በስተጀርባ አንድ አስፈላጊ ጉዳይ ይኖራል፤ የመንገድ ሚዛን ጣቢያ። በዚህም ረገድ የኢትዮጵያ መንገዶች አስተዳደር በተለያዩ የሀገራችን ክፍሎች ከባድ ጭነትን ለመቆጣጠር የሚያስችሉ ሚዛን ጣቢያዎችን በማቋቋም እየሰራ ይገኛል። ከነዚህም የሚዛን ጣቢያዎች መካከል አንዱ በሆነው ደንገጎ ላይ ተገኝተናል። እዚህ በደንገጎ ሚዛን ጣቢያ ላይ እንዳጠቃላይ በኢትዮጵያ ውስጥ ካሉ ሚዛን ጣቢያዎች አንዱ ነው። ስለዚህ በተቀመጠው አዋጅ መሰረት እያንዳንዱን ተሽከርካሪ በመመዘን መንገድ ላይ ሊያደርሱ የሚችሉ ጉዳቶችን ከመቀነስ አኳያ በርካታ ስራዎችን ሰርቷል። ጭነቶች እንዲራገፉ፣ ተሽከርካሪዎች በልካቸው ጭነው እንዲመጡ፣ መንገድ ላይ ሊደርስ የሚችለውን በሙሉ ጉዳት ሙሉ ለሙሉ በሚባል ደረጃ የቀነሰበትን ሁኔታ ነው ያየነው። የተሽከርካሪዎችን ክብደት የመቆጣጠር ዋና ዓላማ በመንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ከተፈቀደላቸው የአክስል ክብደት መጠን በላይ ጭነው በከፍተኛ ወጪ የተገነቡ የመንገድ አውታሮች ላይ ጉዳት እንዳያደርሱ የመከላከል እንዲሁም መንገዶችና ድልድዮች ሳይበላሹ በዲዛይኑ መሰረት አገልግሎት መስጠት እንዲችሉ ማድረግ ነው። ከደንገጎ ሚዛን ስቴሽን ውስጥ ከድሮ ማኑዋል ስቴሽን አሁን ወደ ሶፍት ኮፒ ተቀይሮ በዲጂታል ሲስተም እየተካሄደ ይገኛል። አንዱ መኪናዎች ሲገቡ ኦልሬዲ እዚህ ግሮስ ያሳያል። ግሮሱ ደግሞ እያንዳንዱን አክስል ይበትንና ይሄ ማሽን ያሳየናል። የእያንዳንዱ አክስል መኪና ራሱ ማሽኑ ኮምፒውተሩ ወይም ሶፍትዌሩ ኳልኩሌት አድርጎ ብሩን ያወጣና በዚያ ባወጣው ብር መሰረት እኛ ደግሞ ከክስ ፓዱ በሪሲት አድርገን ከፍለው ከመጡ በኋላ ከሰን እንሰዳቸዋለን ማለት ነው። አንዳንድ ጊዜ የጭነት ተሽከርካሪዎች ከተፈቀደላቸው በላይ ጭነት ሲጭኑ ይስተዋላል። ይህም ድርጊት መንገዶች ፈጥነው እንዲፈርሱ ያደርጋል፣ የትራፊክ አደጋ ያባብሳል፣ እንዲሁም የመንገድ የግንባታ ወጪን ይጨምራል። በዚህም ሳቢያ የኢትዮጵያ መንገዶች አስተዳደር በመንገዶች ላይ የሚዛን ጣቢያዎችን በመገንባት ይህን ችግር ለመቆጣጠር አዲሱን የተሽከርካሪዎችን መጠንና ክብደት ለመቆጣጠር የወጣውን ደንብ ተግባራዊ እያደረገ ይገኛል። በዚህ በአዲሱ አሰራር አንደኛ ትልቅ ለውጥ አምጥቷል። ምክንያቱም በድሮ አሰራር መሰረት አንድ ተሽከርካሪ 450 430 ጭኖ የሚቀጡትም ቅጣት ትንሽ ስለነበረ በብዛት ጭነቱ አልተስተካከለም ነበር። አሁን ግን አንድ ተሽከርካሪ ጭነቱ ከባድ ሆኖ ከተከሰሰ ተከሶም ጭነቱን አራግፎም እንደገና ተመዝኖ ክፍያውን ከፍሎ ነው ጉዞውን የሚያደርገው። መንገዱ ለባለ ሀብቱ፣ ለባለ ንብረቱ፣ ለሹፌሩ እንደዚሁም ለሀገሪቷ ምን ያክል ይጠቅማል የሚለውን ነገር ነው የተሻለ ትምህርት በመስጠት በአብዛኛው በሚባል ደረጃ የቀነሰበት ሁኔታ ነው ያለው። ለመሆኑ በመንገድ መሰረተ ልማት ላይ ከፍተኛ ጉዳት እያደረሱ የሚገኙ ተሽከርካሪዎችን ክብደት ለመቆጣጠር ያለመውን የሚዛን ጣቢያና የአዲሱን ደንብ አተገባበር አስመልክቶ አሽከርካሪዎች ያላቸው ግንዛቤ ምን ይመስላል? አንድም ለኛ ደህንነት ነው፣ ሁለት መንገዶችን እንዳይጎዱ ለመጠበቅ ለኛ ራሱ አሁን እንደምንፈልገው አሁን ፍሬ እንደፈለገው ላይ ይዝልን ይችላል ብዛት ከጫና በዛ ላይ ከልክ በላይ ጭነን መንገድ ስንሄድ አጋጣሚ መንገዶችን ሊጎዱ ይችላሉ። አሁን የተጫነው ጭነቱ ከወለጋ ነው የሚሄደው ሀረር ነው። ትርፍ ከጫንክ በጣም አስቸጋሪ ነው። አንደኛ ትልቁ ነገር መንገድ ይፈርሳል። እንደዚሁ ቅድም እንዳልኩሽ ድልድይም አለ እና ቁልቁለት ላይ በጣም ግፊት ስለሚኖረው መኪናው መቆጣጠር አይችልም እና በራሱ ጊዜ ንብረት ላይም ሰው ላይም አደጋ ይፈጥራል ማለት ነው። የመንገድ ሚዛን ጣቢያዎች የኢትዮጵያን የመንገድ መሰረተ ልማት ለመጠበቅ እጅግ አስፈላጊ መሆናቸው እሙን ነው። በመሆኑም ሕጉን መከተል ከሹፌሮች፣ ከትራንስፖርት ድርጅቶችና ከሁሉም ባለድርሻ አካላት የሚጠበቅ መሆኑን የኢትዮጵያ መንገዶች አስተዳደር ያሳስባል።